አንዳንዴ እውነተኛ ፍቅር በፊልም ላይ እንደምናየው ቀላል አይሆንም። አብሮ መሆን ደስታና ሳቅ ብቻ ሳይሆን ፈተናዎች ሲበዙ፣ ህይወት ሲከብድ፣ አቅም ሲጠፋና አልችልም ብለህ ልትተው ስታስብ ያኔ እጅህን አጥብቆ ይዞ አብረን እናልፈዋለን የሚል አጋር ማግኘት ነው። ዛሬ የምናወራው ፈጽሞ ስለማይጣሉ ፍጹም ጥንዶች አይደለም፣ ምክንያቱም ፍጹም ሰው የለም። ዛሬ የምናየው ምንም ማዕበል ቢመጣ የማይናወጡ የስኬታማ ጥንዶች ሚስጥር ምንድነው የሚለውን ነው። እንኳን ወደ ጽናት ቫይብስ በሰላም መጣችሁ። ይህ ቪዲዮ በህይወታችሁና በግንኙነታችሁ ላይ ትልቅ የፍቅር ለውጥ እንደሚያመጣ እርግጠኛ ነን። ስለዚህ ከመቀጠላችን በፊት ይህንን ቪዲዮ አሁኑኑ ላይክ አድርጉት። እንዲሁም የዚህ አነቃቂ ቤተሰብ አባል ለመሆን ሰብስክራይብ የሚለውን ቁልፍ መጫን እንዳትረሱ። ሁለት የተለያዩ ጥንዶችን አስቡ። አንደኛዎቹ ትንሽ አለመግባባት ሲፈጠር አሊያም የገንዘብ ችግር ሲያጋጥማቸው ይደባበቃሉ፣ ጣት ይቀሳሰራሉ፣ አንተ ትብስ አንቺ ትብሽ ይባባሉና በመጨረሻም ይለያያሉ። ሁለተኛዎቹ ግን ችግር ሲመጣ አይሸሹም። በቅርቡ አንድ ልቤን የነካ ታሪክ ሰማሁ። ለ8 ዓመታት አብሮ የኖሩ ጥንዶች ነበሩ። ባልየው በድንገት ስራውን አጣ። ቤቱ ውስጥ ጭንቀት ነገሰ። ነገር ግን ሚስትየው ባሏን ከመውቀስ ይልቅ አጠገቡ ተቀምጣ ይህ ያንተ ችግር አይደለም፣ የሁላችንም ፈተና ነው፣ አብረን እንወጣዋለን አለችው። ዛሬ ያ ቤተሰብ ከነበረበት ችግር ወጥቶ የራሱን ትልቅ ስራ ፈጥሯል። ልዩነታቸው ምንድነው? እኔ የሚለውን ትተው እኛ ማለታቸው ነው። ታዲያ ስኬታማና ደስተኛ ጥንዶች በዕለት ተዕለት ህይወታቸው የሚተገብሩት ሚስጥር ምንድነው? ባዶ የቃላት መነሳሳት ብቻ ሳይሆን ዛሬውኑ በግንኙነታችሁ ላይ ልትተገብሯቸው የሚገቡ 3 ተግባራዊ እርምጃዎችን እነሆ። አንደኛው ተግባራዊ እርምጃ ያለ ኢጎ መናገር። ስሜታችሁን ሳትደብቁ ነገር ግን ሌላኛውን ሰው ሳትጎዱ መናገርን ልመዱ። ችግር ሲፈጠር ችግራችሁን እንጂ አጋራችሁን እንዳታጠቁ። ማሸነፍ ያለበት ፍቅራችሁ እንጂ ክርክራችሁ አይደለም። ሁለተኛ በጋራ ማደግ ወይንም growing together ይባላል። የራሱን ህልም ብቻ ሳይሆን የአጋሩን ህልም ይደግፉ። እውነተኛ አጋር ማለት አንዱ ሲያድግ ሌላኛው ወደ ኋላ የሚተው ሳይሆን ተያይዘው ከፍ የሚሉ ናቸው። ሶስተኛው ፈጠን ያለ ይቅርታ quick forgiveness። ትናንት በተፈጠረ ጠብ የዛሬን ቆንጆ ቀን አታበላሹ። ይቅርታ መጠየቅ የደካማነት ሳይሆን ለግንኙነታችሁ የምትሰጡት ትልቅ ክብር መገለጫ ነው። እስካሁን እያወራን ያለነው ሐሳብ ትርጉም ከሰጣችሁ እስኪ ንገሩኝ። በእናንተ አመለካከት ደስተኛ ለሆነ ትዳር ወይም ፍቅር ግንኙነት ትልቁ ሚስጥር ምንድነው? ከታች ኮሜንት ላይ ጻፉልን። የሁላችሁንም ሐሳብ አነባለሁ። አሁንም ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ተጫኑልን። በመጨረሻም ልነግራችሁ የምፈልገው ይህንን ነው። እውነተኛ ግንኙነት ማለት እንባ የሌለበት ማለት አይደለም። ስኬታማ ጥንዶች ማለት ከባድ ቀናትን አብሮ ለማለፍ የሚወስኑ፣ በእንባ ውስጥ ተቃቅፈው የሚጸኑ እና በየቀኑ አንዳቸው ሌላኛውን መምረጥ የማያቆሙ ናቸው። ፍቅር የየዕለት ውሳኔ ነው። ጠዋት ስትነሱ ዛሬም ቢሆን ምንም ቢፈጠር ከምንም በላይ አንተን ወይንም አንቺን መርጣለሁ ብሎ እንደመወሰን ያለ ትልቅ ኃይል በዚህ ዓለም ላይ የለም። ስለዚህ ዛሬውኑ ያጋራችሁን እጅ ያዙ፣ አመስግኑ እና የማይፈርስ የፍቅር መሰረት ገንቡ። ይህ ቪዲዮ ከጠቀማችሁ አሁኑኑ ለምትወዱት ሰው ወይንም ለትዳር አጋራችሁ ወይም ለጓደኛችሁ
ሼር አድርጉት። ላይክ እና ሰብስክራይብ በማድረግ የጽናት ቫይብስ ጠንካራ ቤተሰብ መሆኑን አይርሱ። በቀጣይ በሌላ አነቃቂና ህይወትን የሚቀይር ቪዲዮ እስከምንገናኝ ጊዜያችሁ የፍቅር የሰላምና የጽናት ይሁን። ቻው። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።